ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ወድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ከመሻገራችን በፊት ቤተሰቦች የት ሆናችሁ ያዳመጣችሁን ነው የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ በቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ ሁላችሁንም ስም እየጠራው እማመሰግናችሁ ይሆናል። ትናንትና በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦች ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ የሁላችሁንም ስም እየጠራው እማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር ትናንት ምሽት በእንግሊዝ ፕሪሚየር ሊግ የተደረገ አንድ ተጠባቂ ጨዋታ ነበር። የጨዋታውን ውጤት በጨረፍታ እንዲሁም ከጨዋታውስ በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ማንቸስተር ዩናይትድ ከዌስትሃም ጋር አቻ ተለያይቷል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቋል። የማንቸስተር ዩናይትድን ግብ ዲያጎ ዳሎት ሲያስቆጥር ማጋሳ ደግሞ ዌስትሃም ዩናይትድን አቻ አድርጓል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን የመሩ ካደረጓቸው 49 የሊግ ጨዋታዎችም 41 ነጥብ ነው ማግኘት የቻሉት ተብሏል። ከጨዋታው በኋላ ማንቸስተር ዩናይትድ 22 ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ 8ኛ ላይ ሲቀመጥ ዌስትሃም ዩናይትድ ደግሞ በ12 ነጥብ 18ኛ ደረጃ ላይ መቀመጥ ችሏል። በቀጣይም ሰኞ ወልቭስ ከማንቸስተር ዩናይትድ እንዲሁም እሁድ ብራይተን ከዌስትሃም ጋር የሚጫወቱ ይሆናል። ከምሽቱ ጨዋታም በኋላ በጨዋታው በጣም ተናድጃለሁ ብሏል ሩበን አሞሪም። የማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪም በምሽቱ ጨዋታ በጣም ተናድጃለሁ ሲል ስሜቱን ገልጿል። ስለ ጨዋታው የተጠየቀው ሩበን አሞሪም በጣም ተናድጃለሁ፣ ተበሳጭቻለሁ፣ ጨዋታውን ይሄ ነው የሚገልጸው ሲል ተደምጧል። አክሎም ሁሉም ጨዋታዎች አስፈላጊ ናቸው፣ የሚቀጥለውን ጨዋታ ማሸነፍ አለብን ሲል አሳስቧል። ጨዋታው በእኛ ቁጥጥር ስር ነበር፣ ነገር ግን ኳስ መያዝ አልቻልንም፣ 2 ነጥቦችን ተናል ሲል ሩበን አሞሪም ተናግሯል። ዲያጎ ዳሎት ደግሞ እንዲህ ብሏል። የማንቸስተር ዩናይትድን ግብ ያስቆጠረው ዲያጎ ዳሎት አቻ በመውጣታቸው መበሳጨቱን ከጨዋታው በኋላ ተናግሯል። ነጥቦቹን በራሳችን እጅ ወርውረን ጥለናቸዋል ብሏል። በጣም የሚያበሳጭ ነው ያለው ዳሎት ነጥቦቹን በራሳችን እጅ ወርውረን ነው የጣልናቸው ሲል ገልጿል። እንደዚህ አይነት ነገር መደገም የለበትም። ግብ ካስቆጠርክ በኋላ በተመሳሳይ መንገድ መጫወት መቀጠል አለበት፣ ጨዋታውን የበለጠ መቆጣጠር አለበት ሲል ዲያጎ ዳሎት ከትናንት ምሽቱ የክለቡ ጨዋታ በኋላ ተናግሯል። ሮይ ኪን ደግሞ እንዲህ ብሏል። ዩናይትድን ሳይ በሳጫለው ብሏል። የቀድሞው ማንቸስተር ዩናይትድ ታሪካዊ ተጫዋች ሮይ ኪን ክለቡ ባደረገው እንቅስቃሴ መበሳጨቱን ተናግሯል። ሁልጊዜ ማንቸስተር ዩናይትድን ስመለከት በጣም ያበሳጨኛል ሲል ሮይ ኪን አስተያየቱን ሰጥቷል። ቡድኑ ከወራጅ ቀጠና ክለብ ጋር መጫወቱን የገለጸው ሮይ ኪን የዚህ ክለብ ደረጃ እየወረደ ነው ብሏል። በሜዳ እየመራ ነው፣ ማሸነፍ መፈለግ ያለብህ አንተን እንዴት ወደ ኋላ ታያለህ? ይሄ ተቀባይነት የለውም ሲል ሮይ ኪን ጨምሮ ተናግሯል። የዌስትሃም ዩናይትዱ ተጫዋች ጃረድ ቦን ደግሞ ዛሬ በቡድኔ ኮርቻለሁ ሲል ከጨዋታው በኋላ ተናግሯል። የሚገባንን ነጥብ ወስደናል ሲል ተናግሯል። የሚገባንን ነጥብ አግኝተናል ያለው ተጫዋቹ ከሊቨርፑል ሽንፈት በኋላ ለሁሉም ማን እንደሆንን ማሳየት ፈልገን ነበር ብሏል። ቡድኑ ኦልድ ትራፎርድ ላይ በመጨረሻ ሰዓት ነጥብ ይዞ መውጣቱ ያለውን አቅም ያሳየ መሆኑን ተጫዋቹ ጨምሮ ተናግሯል። ከትናንት ምሽቱ ጨዋታ ጋር በተያያዘ በትናንትና ሁለት የማንቸስተር ዩናይትድ እና የዌስትሃም ዩናይትድን ጨዋታ የመራው አንድሬው ኬችን የሚባለው ዳኛ በዚህ ሳምንት የፕሪሚየር ሊጉን ምንም አይነት ጨዋታዎችን እንዳይመራ ተደርጓል ተብሏል። ዳኛው በጨዋታው ላይ 2 ግልጽ ፍጹም ቅጣት ምቶችን ከመከልከሉ ባለፈ ቢሳካን በ2 ቢጫ ካርድ ማሰናበት ሲኖርበት ዝምታን መርጧል ተብሏል። በርካታ ፍልሚያዎችንም ከማቋረጥ ይልቅ በዝምታ ሲያልፍ የነበረው ዳኛ በዚህ ሳምንት ምንም የሊግ ጨዋታዎችን እንዳይመራ እና የቻምፒዮንሺፕ ጨዋታዎችን ለቀጣይ 2 ሳምንታት እንዲመራ ተወስኖበታል ሲል መረጃ ሜን ስፖርት ዘግቦታል።
ከውጤት ጥቆማ መረጃ ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት የሪያል ማድሪዱ ተጫዋች ጉዳት አጋጥሞታል ተብሏል። የላሊጋው ክለብ ሪያል ማድሪድ የኋላ መስመር ተጫዋች አሌክሳንደር አርኖልድ ጉዳት እንዳጋጠመው በይፋ ታውቋል። እንግሊዛዊ ተጫዋች አሌክሳንደር አርኖልድ በጉዳቱ ምክንያትም እስከ 2 ወራት ከሜዳ እንደሚርቅ ተገልጿል። ይህንም ተከትሎ አርኖልድ በቀጣይ ከስፔን ሱፐር ካፕ ውድድር ውጪ 10 ጨዋታዎች ያመልጡታል ተብሎ ይጠበቃል። ሌላኛው የቀኝ መስመር ተሰላፊ ዳኒ ካርቫል አሁንም በጉዳት ላይ እንደሚገኝ ይታወቃል። ይህንንም ተከትሎ ሎስ ብላንኮቹ በቀጣይ ፌዴሪኮ ቫልቬርዴን ወደ ኋላ መልሰው በቀኝ መስመር ቦታ ላይ ያጫውቱታል ተብሎ ይጠበቃል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ከሪያል ማድሪድ ጋር በተያያዘ በአሰልጣኝ ዣቪ አሎንሶ የሚሰለጠነው ሪያል ማድሪድ የወርሃ ኅዳር የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። ኪሊያን ሙባፔ፣ ቪኒሺየስ ጁኒየር፣ አርዳ ጉለርና ኤዳር ሚሊታኦ የወሩ ምርጥ ተጫዋች እጩ ሆኖ መቅረብ ችለዋል ሲል ይህን መረጃ ሬሌቮ ይፋ አድርጎታል። ቤተሰቦች ለእናንተ የወርሃ ኅዳር የወሩ የሪያል ማድሪድ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ኤሲ ሚላኖች ሮበርት ሉዋንዶስኪን፣ ሰርጂዮ ራሞስን፣ በርናንዶ ሲልቫና ቲያጎ ሲልቫን በነጻ ዝውውር ለማስፈረም ከወዲሁ ድርድር ጀምረዋል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሪያል ማድሪዶች በኔግሬራ ዘመን ስለ ዳኝነት ብቃት አጠቃላይ ዘገባ አዘጋጅተው ለፊፋ ለማቅረብ አቅደዋል ተብሏል። ሪያል ማድሪድ ባለፉት 20 ዓመታት ባርሴሎናን በመደገፍ ሁልጊዜም የዳኝነት ስህተቶች ሰለባ እንደሆኑ ያምናሉ። ይህንን ተከትሎም እያንዳንዱ የሰውና ሰነድ ማስረጃዎችን አዘጋጅተው መጨረሳቸውን እና ለፊፋ ለማቅረብ ማቀዳቸውን አስታውቀዋል ሲል መረጃ ሬሌቮ ይፋ አድርጎታል። ጄሚ ካራገር እንዲህ ብሏል። ሳላ በአሁኑ ጊዜ ስለ ሊቨርፑል ግድ የለውም። ከሰንደርላንድ ጋር የነበረው ጨዋታ ላይም አይታችሁታል። ምንም አይነት ወኔ አይታይበትም ነበር። ለተወሰነ ጊዜ በጣም ተነሳሽነት የሌለው ይመስላል። እናም ሊቨርፑል በችግር ውስጥ እያለ ለአፍሪካ ዋንጫው ቤድ እጅግ በጣም ራስ ወዳድ ነው። ስለ ሊቨርፑል ምንም ግድ የለውም እላለው ሲል ጄሚ ካራገር ተደምጧል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። ጄራርድ ማልዲኒ ከአሜሪካዊቷ ዝነኛ አክትረስ ሲድኒ ስዊኒ ጋር የፍቅር ግንኙነት እንደጀመረና ዴት ለማድረግም እሁድ ሆልፎ ሆቴል ላይ ቀጠሮ መያዛቸውን አስታውቋል ሲል መረጃ ሞንዶ ዲፖርቲቮ ዘግቦታል። አንዳንድ የፒኤስጂ ተጫዋቾች በሉካስ ቼቫሊየር ብቃት ደስተኛ አይደሉም ተብሏል። ይህንም ተከትሎ ሶቫኖቭንም የጨዋታ ዕድል እንስጠውና ማን ምርጥ እንደሆነ ለማየት በመካከላቸው ፉክክር እንጀምር ሲሉ ለኤንሪኬ ጥያቄ አቅርበዋል ሲል መረጃ ለኪፕ ይፋ አድርጎታል። የሊቨርፑል ተጫዋች ፌዴሪኮ ቼሳ እስካሁን ድረስ ከይፋዊ የትዊተር ገጹ ላይ የቀድሞ ክለቡን ጁቬንቱስ ተጫዋች መሆኑን የሚገልጸውን ባዮ አላጠፋውም ሲል መረጃ ጋዜጣ ዴሎ ስፖርት ይፋ አድርጎታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። በሌላ መረጃ የዓለም ዋንጫን ማሸነፍ በጣም ከባድ ነው ብሏል ሊዮኔል ሜሲ። አርጀንቲናዊ ተጫዋች ሊዮኔል አንድሬስ ሜሲ የዓለም ዋንጫን ለማሸነፍ በጣም አስቸጋሪ ውድድር መሆኑን በሰጠው አስተያየት ገልጿል። የዓለም ዋንጫን ማሸነፍ እጅግ አስቸጋሪ ነው ያለው ሊዮኔል ሜሲ የትኛውም ቡድን ነገሮችን ከባድ ሊያደርግብህና ከውድድሩ ሊያሰናብትህ ይችላል ብሏል። በመጨረሻው የዓለም ዋንጫ ጥሩ የነበረን ቢሆንም እድልም ከኛ ጎን ነበረች ሲል አስተያየቱን ሰጥቷል። ቀጣዩን የዓለም ዋንጫን ስለማሸነፍ የተጠየቀው ሊዮኔል አንድሬስ ሜሲ እንፈልጋለን ያለ ሲሆን ቡድኑ የዓለም ዋንጫውን በድጋሚ ለማሸነፍ እንደሚፋለም አምናለሁ ሲል ጨምሮ ተናግሯል። ሊዮኔል ሜሲ ንግግሩን ቀጥል አድርጎም ፔፕ ጋርዲዮላ ከአሰልጣኞች ሁሉ ምርጡ ነው ብሏል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ አሰልጣኝ ፔፕ ጋርዲዮላን ከአሰልጣኞች ሁሉ ምርጡ አሰልጣኝ ሲል ገልጾታል። ለእኔ ፔፕ ጋርዲዮላ ልዩ ነው ያለው ሜሲ በጣም ምርጥ አሰልጣኞች አሉ፣ ነገር ግን እሱ የሚለየው ነገር አለ። ለእኔ ከሁሉም ምርጡ እሱ ነው ብሏል። ነገሮችን ሲመለከት ለጨዋታ ሲያዘጋጅና ከተጫዋቾች ጋር ሲግባባ የተሟላ አሰልጣኝ ነው። እሱ ምርጥ ነው። በባርሴሎና እሱ ስለነበረን እድለኞች ነበረን ሲል ሊዮኔል አንድሬስ ሜሲ ተናግሯል።
በሌላ መረጃ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ህዳር የወሩ ምርጥ ተጫዋች 8 እጩዎች ይፋ ተደርገዋል። ቤተሰቦች ለናንተ የወርሃ ህዳር የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ነበር? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። እጩ የሆኑትን ተጫዋቾች ስም ስነግራችሁ ውድ ቤተሰቦች ባርነስ መቀመጥ ችሏል። ባርነስ ከኒውካስትል ዩናይትድ፣ እንዲሁም ዴዊስ ብሪሃል ከኤቨርተን፣ ጄሬሚ ዶኮ ከማንቸስተር ሲቲ፣ ቦርኖ ፈርናንዴስ ከማንቸስተር ዩናይትድ፣ ጊብስ ዋይት ከኖቲንጋም ፎረስት፣ ሬሲ ጀምስ ከቼልሲ፣ ዴክላን ራይስ ከአርሰናል እንዲሁም ኢጎር ቲያጎ ከብሬንትፎርድ የእንግሊዝ ፕሪሚየር ሊግ የወርሃ ህዳር የወሩ ምርጥ ተጫዋች እጩ ሆኖ መቅረብ ችለዋል። ቤተሰቦች ለናንተ የወሩ ምርጥ ተጫዋች ማን ነው? ምርጫችሁ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ህዳር የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። ቤተሰቦች ማይክል አርቴታ ከአርሰናል እንዲሁም ኡናይ ኤምሬ ከአስቶን ቪላ፣ ፔፕ ጋርዲዮላ ከማንቸስተር ሲቲ፣ ሆርዜለር ከብራይተን፣ ኤንዞ ማሬስካ ከቼልሲና ሲልቫ ከፉላም የእንግሊዝ ፕሪሚየር ሊግ የወርሃ ህዳር የወሩ ምርጥ አሰልጣኝ እጩ ሆኖ መቅረብ ችለዋል። ቤተሰቦች ለእናንተ የወሩ ምርጥ አሰልጣኝ ማን ነበር? ምርጫችሁ የሆነውን አሰልጣኝ ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። በሌላ በኩል የሴሪያ የወሩ ምርጥ ተጫዋች እጩዎችም ይፋ ተደርገዋል። የ2025-26 የውድድር ዘመን የጣሊያን ሴሪያ የወርሃ ህዳር የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ቤተሰቦች በዚህ መሰረት ዴቪድ ኔሬስ ከናፖሊ፣ ላውታሮ ማርቲኔዝ ከኢንተር ሚላን፣ ማይግናን ከኤሲ ሚላን፣ ኦስቲጋርድ ከጂኖዋ፣ ጄሚ ቫርዲ ከክሮሜንስ፣ ዛኒዮሊ ከዩዲኒዜ በእጩነት የቀረቡ ተጫዋቾች ናቸው። ቤተሰቦች ለእናንተ ምርጡ ተጫዋች ማን ነው? ምርጫ የሆነውን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ከምርጥ ተጫዋቾች ሽልማት ጋር በተያያዘ ላሚን ያማል የወሩ ምርጥ ተጫዋች ተብሏል። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ህዳር የወሩ ምርጥ ተጫዋች ታውቋል። በዚህ መሰረት የባርሴሎናው የፊት መስመር ተጫዋች ላሚን ያማል የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ላሚን ያማል በወር ውስጥ ባደረጋቸው 3 ጨዋታዎችም 2 ጎሎችን አስቆጥሮ 2 ለግብ የሆኑ ኳሶችን አመቻችቶ አቀብሏል ተብሏል። ባርሴሎና በውሰት እንኳን ቢሆን ኢጎር ማርቲኔዝን በጥር የዝውውር መስኮት መመለስ ይፈልጋል ተብሏል። ነገር ግን ሁሉም ነገር በፋይናንሻል ፌር ፕሌይ ደንቦች ላይ የተመሰረተ ነው ሲል ይህንን መረጃ ዲያሪዮ ስፖርት ይፋ አድርጎታል። አንቶኒ ሪያል ቤትስ በኮፓ ዴላሬ ጨዋታ ወቅት የቁርጭምጭሚት ጉዳት እንደደረሰበትና ቅዳሜ ከባርሴሎና ጋር የሚደረገው ጨዋታ እንደሚያመልጠው አሳውቋል ሲል ይህንን መረጃ ማርካ ስፖርት ይፋ አድርጎታል። በሌላ መረጃ ዴክላን ራይስ ለአስቶን ቪላ ጨዋታ እንደሚደርስ ገልጿል ተብሏል። የመድፈኞቹ የመሃል ሜዳ ተሰላፊ ዴክላን ራይስ ከትናንት በስቲያ ምሽት ጉዳት አጋጥሞት እንደነበር ይታወሳል። እንግሊዛዊ ተጫዋች ዴክላን ራይስ አሁን ላይ በመልካም ጤንነት ላይ መሆኑን ለስካይ ስፖርት አረጋግጧል። ዴክላን ራይስ አክሎም ቅዳሜ በቪላ ፓርክ ከአስቶን ቪላ ጋር ለሚደረገው መርሃ ግብር ዝግጁ ነኝ ሲል ተናግሯል ብሏል። መረጃውን ስካይ ስፖርት ይፋ አድርጎታል። ከአርሰናል ጋር በተያያዘ አርሰናል 2 መንትዮችን አስፈርመዋል ተብሏል። የሰሜን ለንደኑ ክለብ አርሰናል ኤድዊን እና ሆልቬርኩ ኩንቴሬ የተባሉ ኢኳዶራዊ መንትዮችን ማስፈረሙን በይፋ አስታውቋል። መድፈኞቹ ተጫዋቾቹን ከኢኳዶሩ ክለብ ኢንዲፔንዴንቴ ዴል ቫሌ አስፈርመዋል። መንትዮቹ በአሰልጣኝ ማይክል አርቴታ የሚመራው አርሰናል የረጅም ጊዜ እቅድ መሆናቸው ተገልጿል። የ16 ዓመቶቹ መንትዮች በሕጉ መሰረት በ2027 18 ዓመት ሲሞላቸው አርሰናልን እንደሚቀላቀሉ ተነግሯል። ኤድዊን ክንፍ ላይ የሚጫወት የግራ እግር ተጫዋች ሲሆን ፈጣንና ኳስ የማንከባለል የተለየ ክህሎት የያዘ ተጫዋች ነው ተብሏል። ሆልጄር በበኩሉ ቴክኒካል ክህሎት የያዘ የአጥቂ አማካይ ተጫዋች ነው ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። በተጨማሪም ከአርሰናል ጋር በተያያዘ አርሰናሎች አዲስ ሪካርድ አስመዝግበዋል ተብሏል። ይህም ሪካርድ በአንድ ጨዋታ 3 ጎል ከተቆጠረባቸው 108 ጨዋታዎች ተቆጥረዋል ነው የተባለው። ይህ ሪካርድም ለረጅም ጊዜ በማንቸስተር ዩናይትድ 107 ጨዋታዎች ተይዞ የነበረ ሪካርድ ነው። ከትናንት በስቲያ አርሰናሎች የሰበሩት ተብሏል። በ2023 እስካሁን ድረስ አርሰናል 108 ጨዋታዎችን አድርጎ ከ3 በላይ ግቦች አልተቆጠረበትም።
ሪካርዶ ምን ይመስል ነበር የሚለውን ስንመለከት ማንቸስተር ዩናይትድ ከ2016 እስከ 18 ድረስ 107 ጨዋታዎች ላይ 3 ግቦች ተቆጥሮበት አያውቅም ነበር። እንዲሁም 2007-2008 ድረስም ማንቸስተር ዩናይትድ 76 ጨዋታዎች እንዲሁም 2022 እስከ 2023 ደግሞ ማንቸስተር ሲቲ 68 ጨዋታዎችና ከ1998 እስከ 1999 ቼልሲ 65 ጨዋታዎች ተብሏል። መረጃውን ስኮር ይፋ አድርጎታል። ክርስቲያኖ ሮናልዶ ጸጉርህን እንደኔ ተስተካከል ብሎ መክሮኛል። ሳውዲ አረቢያዊው የቀድሞ የአልናስር ተጫዋች አብዱልአዚዝ አልአልዋህ ሮናልዶ በአንድ ወቅት ስለሰጠው ምክር ገልጿል። ሮናልዶ በአንድ ወቅት ወደ እኔ መጥቶ ጸጉርን ተስተካከል ምክንያቱም አያምርም ብሎኛል ሲል ተናግሯል። አክሎም ሮናልዶ ቀጥሎም እሱ ሪያል ማድሪድ እያለ የነበረውን ፎቶ አውጥቶ አሳይቶኝ እንደዚህ ተቆረጥ ብሎኛል ሲል ገልጿል። እኔም በፍጥነት ሄጄ ተስተካክዬ ፎቶን ኢንስታግራም ላይ ላኩለት፣ እሱም እየሳቀ ወድጄዋለሁ ብሎ መልሶልኛል ሲል ተጫዋቹ ስለገጠመኝ ሲል ተናግሯል ተብሏል። መረጃውን ሪካርዶ ፖርቹጋል ይፋ አድርጎታል። በሌላ መረጃ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ኅዳር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ኔዘርላንዳዊ የኋላ መስመር ተሰላፊ ማቲያስ ዴሊት የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ከደጋፊዎች እውቅና በማግኘቴ ተደስቻለሁ፣ በጣም አመሰግናለሁ ሲል ማቲያስ ዴሊት ከሽልማቱ በኋላ ተናግሯል። የወሩ ምርጥ ግብ በመሆንም አማድ ዲያሎ ኖቲንጋም ፎረስት ላይ ያስቆጠረው ግብ ተመርጧል ሲል ይሄን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ የ2026 የዓለም ዋንጫ ምድብ ድልድል በዛሬ ዕለት በአሜሪካ ዋሽንግተን ዲሲ ኬኔዲ ሴንተር ከምሽቱ 2 ሰዓት ጀምሮ ይካሄዳል ተብሏል። በዓለም ዋንጫው 48 ቡድኖች ሲሳተፉ በውድድሩ የ96 ዓመታት ታሪክም በርካታ ተሳታፊዎችን የያዘው ነው። ውድድሩ በ3 ሀገራት ሲዘጋጅን በታሪክ ለመጀመሪያ ጊዜ ነው። የዓለም ዋንጫውን የሚያሸንፈው ብሔራዊ ቡድን በውድድሩ አጠቃላይ 8 ጨዋታዎችን ያደርጋል ተብሏል። በዩኤፋ ስር ካሉ ሀገራት ውጪ ከአንድ አህጉርም የመጡ ብሔራዊ ቡድኖች በአንድ ምድብ አይገናኙም ተብሏል። በዓለም ዋንጫው ምድብ ውስጥም ከፍ ካለ 2 የአውሮፓ ሀገራት በአንድ ምድብ የመገናኘት እድል ይኖራቸዋል ነው የተባለው። በፊፋ ወራዊ ደረጃም ከ1 እስከ 4 ያሉት ስፔን፣ አርጀንቲና፣ ፈረንሳይና እንግሊዝ ምድቡን በአንደኝነት ካጠናቀቁ እስከ ግማሽ ፍጻሜ እርስ በርስ አይገናኙም ተብሏል። 48 ቡድኖች ይሳተፋሉ። 104 አጠቃላይ ጨዋታዎች ይደረጋሉ። 16 አዘጋጅ ከተሞች ይኖራሉ። እንዲሁም 4 ቡድኖችን የያዘ 12 ምድቦች ይኖራሉ። ከየምድቡ 2 ቡድኖች ያልፋሉ። በተጨማሪም 8 ምርጥ ሶስተኛ ቡድኖችም ያልፋሉ። ውድድሩ ለ39 ቀናትም ይደረጋል ተብሏል። ድልድሉን ማን ይመራዋል የሚለውን ስንመለከት የምድብ ድልድሉን እንግሊዛዊ የቀድሞ ማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ ይመራዋል ተብሏል። ረዳት መሪ በመሆን ደግሞ አሜሪካዊቷ እግር ኳስ ተጫዋች ሳማንታ ጆንሰን ትገኛለች። በድልድሉ ማን ይገኛል የሚለውን ስንመለከት በምድብ ድልድል ዝግጅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ ተብሎ ይጠበቃል ተብሏል። ምን አዲስ ነገር ይኖራል የሚለውን ስንመለከት ደግሞ ፊፋ በዝግጅቱ ለመጀመሪያ ጊዜ ያዘጋጀውን የፊፋ የሰላም ሽልማትን ለአሸናፊው ያበረክታል ሲል ይሄንን መረጃ ስካይ ስፖርት ዘግቦታል። በሀገር ውስጥ አንድ መረጃ ቤተሰቦች 4 የቀይ ቀበሮቹ ኮከቦች ለፕሪሚየር ሊግ ቡድን ፈርመዋል ተብሏል። ሀገራችን ከ22 ዓመታት በኋላ ወደ 17 ዓመት በታች የአፍሪካ ዋንጫ እንድታልፍ ትልቅ ሚና የነበራቸው ተጫዋቾች ለፕሪሚየር ሊግ ቡድን ፈርመዋል ተብሏል። በሀገራችን ኢትዮጵያ አስተናጋጅነት በተካሄደው የ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ የኢትዮጵያ ብሔራዊ ቡድን ከታንዛኒያና ዩጋንዳ በመቀጠል 3ኛ ደረጃን በመያዝ ከ3 ወራት በኋላ በሞሮኮ ለሚካሄደው የአፍሪካ ዋንጫ ማለፉ ይታወሳል። በዚህ ቡድን ውስጥም ተሳትፎ የነበራቸው ግብ ጠባቂው ተመስገን ከበደ፣ ተከላካዩ ዘላለም መንግስቱ፣ አማካዩ ቢኒያም አብርሃና አጥቂው ዳዊት ካሳው ለአዲስ አዳጊው የፕሪሚየር ሊግ ቡድን ሸገር ከተማ ለመጫወት ፊርማቸውን አኑረዋል ተብሏል። ይፋዊ የፊርማ ስምምነት ርክክብ የፊታችን ቅዳሜ በአንድ ሆቴል ቦታው ወደፊት የሚጠቀስ ነው ተብሏል። የሚዘጋጅ ሲሆን ቡድኑ የፌዴሬሽኑን የ2029 ግብ የማሳካትና ወጣቶችን
የማብቃት ትልቅ እቅድ ይዞ ተጫዋቾችን ለማስፈረም እንደተነሳሳ ከቡድኑ ያገኘነው መረጃ ያመለክታል ብሏል። ይህን መረጃ ሶከር ኢትዮጵያ ይፋ አድርጎታል። ይህንንም ዝውውር የሮድ ቱ 2029 ፕሮጀክት አባል የነበሩት ዶክተር ኢያሱ መርሃ ጽድቅ እና የሸገር ከተማ የአካል ብቃት አሰልጣኝና የአዲስ አበባ ዩኒቨርሲቲ መምህሩ ዶክተር ዘሩ ሞላ ቀደም ብለው በእቅድ እንዳመቻቹ ታውቋል። ተጫዋቾቹ የውጭ ድል የሚያገኙ ከሆነ ግን ቡድኑ ተጫዋቾቹን ለመልቀቅ ቅድመ ስምምነት ፈርመዋል ተብሏል። የወላይታ ድቻ የታዳጊ ቡድን ፍሬዎች የሆኑት ኤፌሶን ኪዳኔና አቤኔዘር አለማየሁ ወደ ወላይታ ድቻ ዋናው ቡድን ማደጋቸውን መዘገቡ አይዘነጋም ሲል መረጃ ሶከር ኢትዮጵያ ይፋ አድርጎታል። ቤተሰቦች የቶናችሁ እያዳመጣችሁን ነው የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ። በቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የሁላችሁንም ስም እየጠራው እማመሰግናችሁ ይሆናል። አሁን ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦች ይጽፋችሁልኛል። እናም የእናንተን ስም እየጠራው እማመሰግንበት ሰዓት ደርሷል። መሳ ኤርሲ የሚል ዩዘርኔም የሚጠቀም ቤተሰባችን አንደኛ ደረጃ ላይ ነው አርሰናል ብሎኛል። ከልብ አመሰግናለሁ። ዳዊት ገብሮል የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ በርታ ምርጥ አቀራረብ ነው ዳዊት ነኝ ከዩናይትድ ኪንግደም ብሎኛል። ዳዊት ከዩናይትድ ኪንግደም ከልብ አመሰግናለሁ። ሰላም እንዴት ነው ወንድሜ? ዲና አብዱራህማን ከድሬዳዋ የሲቲ ደጋፊ ነኝ በርታ ወንድሜ ብላኛለች። ዲና አብዱራህማን ከዚህ በፊትም በነበሩን የስፖርት ዝግጅት ፕሮግራም ላይ ስትጽፍልን ነበር። ከልብ አመሰግናለሁ። ሃይ ሰላም ፕሮግራሙ ተመችቶኛል፣ በዚሁ ቀጥል። ሻለቃ ወላንቾ ወልዴ ከመከላከያ የቼልሲ ቀንደኛ ደጋፊ ነኝ ብሎኛል። ሻለቃ ወላንቾ ወልዴ እንኳን በድጋሚ መጣ ማለት ትፈልጋለሁ። ሁልጊዜም ይጽፍልኛል። ከልብ አመሰግናለሁ። ስሜ አህመድ ሺፋ ነው ከነቀምት የቼልሲና የባርሴሎና ደጋፊ ነኝ ብሎኛል። ከልብ አመሰግናለሁ። ኃይሌ የቼልሲ ነኝ፣ ቼልሲ ቢወድቅም ድጋሚ ይነሳል ብሎኛል። ኃይሌ የሚል ዩዘርኔም የሚጠቀም ቤተሰባችን ከልብ አመሰግናለሁ። እንዲሁም መሰረት ሚል ዩዘርኔም የምትጠቀም ቤተሰባችን ደግሞ ከሶማሊላንድ ሊቬ ነኝ ብላኛለች። ከልብ አመሰግናለሁ። ነጂብ ሰንጋሮ ነኝ ከናይሮቢ የቼልሲ ደጋፊ ነኝ በርታ ወንድሜ ሁሌም ከጎን ነኝ። ትንሽ ጠፍተ ነበር በሰላም ነበር ወይ? ዮኤል ካምብሮ ብሎኛል። ነጂብ ሰንጋሮ ከናይሮቢ ከልብ አመሰግናለሁ። የጠፋውበት ምክንያት አንዳንድ ከኮኔክሽን ከኢንተርኔት ጋር በተያዘ ከዋይፋይ ክፍያ ጋር በተያዘ ነበር የጠፋሁት። አሁን በድጋሚ መጥቻለሁ። ነጂብ ሰንጋሮ እንኳን በድጋሚ መጣ ማለት ትፈልጋለሁ። አሹ ከሽሬ ትግራይ የአርሰናል ደጋፊ ነኝ ብሎኛል። አሹ ከሽሬ ከትግራይ እንኳን ደና መጣህ ማለት ፈልጋለሁ። እንዲሁም አዳነ ደስታ የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ ማንቼ ብሎኛል። ከልብ አመሰግናለሁ። ቤተሰቦች ለምታሳዩን ሁሉ ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።